ከዛ ሃይማኖቷን ስትቀይር ለወንድ ብላ እኮ ነው ይባላል። ለወንድ ብላ ይሁን አፍቅራ ይሁን ወዳው ይሁን ሄዳለች እኮ አለቀ። የሚያሳዝነው መሄዷን ነው አይደል? መሄዳቸውን ነው። ለወንድም ይሁን ለሴትም ይሁን ለፈለገ ነገር ይሁን መሄዳቸው ነው የሚያሳዝነው። ስለዚህ ምናልባት እንትንም ሊሆን ይችላል እኮ ኦርቶዶክስ ሊሆን ይችላል፣ ግን ሲንጫጩ ነው ያየኋቸው እኔ። እውነት ለመናገር ልጁ ሙስሊም ነው እሷ ኦርቶዶክስ ናት ብለው ነው ሲንጫጩ የነበረው። እኔ አላቃቸውም፣ ግን እኔ አደንቀዋለሁ። ልጁ እንደዛ ከሆነ በጣም ጠንካራ ልጅ ነው፣ በጣም ኃይለኛ ልጅ ነው። እኔ በምን እንደማረካት አይታወቅም። እሱ በእንትኑ ነው በጀለብያው ነው በቃ ዱቅ ብለዋል። ችግር የለም። እሷ ደግሞ በነጠላው ይሄ እንትን ነው የጊዜ ጉዳይ ነው የጊዜ ጉዳይ ነው እንጂ ተመልሳ አሁን እሷ እንትን ልትል የማይሆን ነገር ነው። ውስጥ ለውስጥ እኮ ብዙ ነገር እኮ ነው የሚደረገው። በነገራችን ላይ ውስጥ ለውስጥ ማለት ነገር አለ፣ ብዙ ነገር አለ፣ በጣም ብዙ ነገር አለ። ውስጥ ለውስጥ ብዙ ነገር ይሰራል። ስለዚህ ደግሞ እነዚህ ውስጥ ለውስጥ ሲደረጉ ከነበሩ አንዱ ያው ፖስት ተደረገ፣ ታወቀ፣ ለቀቁት። እኛም አየ ነው። እንደዛ ነው። መግባት ትችላላችሁ ቅዱሳን። ዝም ብዬ እናንተ ጋር ተጨባብጠን እንትን ለማለት ነው የገባሁት። ልጅቷ ግን በጣም ቆንጆዬ ናት። በእውነት በጣም ልቅ ማለች ልጅ ናት። ሴትስ ለወንድ ብለው ነው ካሉ ወንዱስ የሚሰልሙ ለምንድን ነው? ኤላ ወንድ አለ እንዴ? የለም እኮ እዛ ጋር እኮ ነው የሚያልቀው። ክርስቲያን ሴቶች ለወንድ ብለው ነው የሚሰልሙት ከተባለ እኮ ክርስትና ውስጥ ወንድ የለም ማለት እኮ ነው። ወንድ አለ እንዴ? እንደዛ ማለት እኮ ነው አባባላቸው። እነሱ እንደዛ ነው። ሴቶች ለወንድ ብለው እየሰለሙ ከሆነ ክርስትና ውስጥ ወንድ የለም እያሉ ነው። ስለዚህ ወንድ ልጅ ሰለመ ብለህ ልትል አትችልም። ከባድ ነው። የለም እኮ ተባለ እኮ። ወንድ ልጅ ቢኖር እንዴት ሴቶች ለወንድ ብለው ከክርስትና ወደ እስልምና ይገባሉ? ወንድ ያለው እስልምና ውስጥ ነው ማለት ነው። የነሱ አባባል ነው። ሰላም ብያለሁ። ሄሎ ዋቢ ሰላም ነው አለን። ሰላም ነው አለን። አልሐምዱሊላህ። እንዴት ነህ? ደህና ነኝ። ከየት ነው? እንዳዳምጥ ነው። በቃ ተቀመጥ ነው። ሄድባቸው። ማን ላይ ነው የሚሄደው? ለመናገር አይደል እንዴ የገባሽው? ገስት እንዴ? እኔ እኮ ይገርመኛል። ገስት የሚገባው እኮ ለመናገር እኮ ነው። ሰላም 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 ብያለሁ። አለን። ከየት ነው? ከሳውዲ አረቢያ። እሺ ቀጥይ። ምኑን? ሰላም ነው። ብለው ካሰቡ ለማለት ነው። በነገራችን ላይ ሴት ሙስሊም ሴት ክርስቲያን ወንድ ማግባት አይፈቀድላትም። ያገቡ ግን አሉ፣ የሚያገቡ አሉ። እኔ ማውቃቸው የሉም።
እሺ ኢትዮጵያዊ በነገሮች ላይ አሁን እኔ አሁን አይደለም ሀሳቡን ማወራው ሌላ ቀን አወራበታለሁ። እንደዚህ አይነት ነገር ችግር የለም። እሺ ከይ ሰላም ብያለሁ። ከያለሽ አለ ሄሎ ችግር አለበት እንደ ይሄ ትውልድ ምን አይነት አይሰማም ነበረ? አይሰማም። ያንተ ይሰማል። እና እሺ በሷ ምትክ ነው አንቺ ገባ ማይ እንዴት ነሽ? አለሁ ሰላም ነው። አውሮ አንዴ ባቢ አለ አይመችሽም? እመለሳለሁ። እሺ እስኪ ሰው ይታን ስልክ ለመልስ ስልክ እያወራ ስለሆነ እሺ እስኪ ሰው እንትን ይበል እስኪ አረብኛ ሰላም ብያለሁ። ሰላም ባቢ እንዴት ነህ? ደህና ነኝ ሰላም ብያለሁ። አለሁ ሳሚራ ነው ስሜ። አረበኛው ማንበብ ትንሽ አለ። እሺ ቀጥይ። ኦኬ ፈቃደኛ ከሆንክ አንድ ሐዲስ ልነግርህ ፈልጌ ነው የገባሁት። ማለት እንዲሁ በቃ እንድታውቀው ስለምፈልግ ነው። ስለምንድን ነው? ሐዲስ ያው ስለ ነቢያችን ሰለላሁ ዐለይሂ ወሰለም ነው። ቀጥይ። ሀሳብ የምትሰጡት ግን እዚህ ጋር በለጠፍኩት ነበረ። ብቻ ቀጥይ። ኦኬ ትቀጥላለህ። አጭር ነው ችግር የለውም። እሺ ኦኬ እሺ ነቢያችን ሰለላሁ ዐለይሂ ወሰለም ምን ያህል ለሰዎች ስሜት እንደሚጨነቁ የሚያሳይ ሐዲስ ነውና ሰምተው ካላወቅ ምናልባት ብዬ ነውና አንድ አራቢ ማለትም የገጠር ሰው ነበረና ከዛ ያን የገጠር ሰው በጣም ስለወደዳቸው ባህሪያቸውም ምናምን ለሳቸው ቦታ ስለሰጣቸው ማለት ነው እኩል ሰዎችን ያዩ ስለነበር እንዲያውም ሐዲሶቹ ትክክለኛ የሆኑ አይሆኑ አላውቅም ማለት ደረጃቸው ማለት ነው። ሁሉም ሰው ነቢያችን ሰለላሁ ዐለይሂ ወሰለም እኔን ይወደኛል ብሎ ያስቡ ነበረ ለሁሉም እኩል ቦታ ከመስጠታቸው አንፃር ማለት ነው። እና እሳቸውም በጣም ደስ ስላላቸው ከገጠር ማለት ነው ለሳቸው የወይን ፍሬ ይዘውላቸው መጡ ማለት ነው። ከዛ የወይን ፍሬ ይዘውላቸው መጣው ከባልደረቦቻቸው ጋራ ከነ ዑመር ከነ ዑስማን ከነ አቡበክር ጋር ረዲየላሁ ዐንሁ ጋር ተሰብስበው ባሉበት አምጥተው ሰጧቸው ማለት ነው የወይን ፍሬዎችን። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም እየበሉ ይስቃሉ ማለት ነው ፈገግ ይሉላቸዋል። እና ያ አራቢ ሰውዬ በጣም ተደሰተ። በቃ ያመጣውላቸው ነገር በጣም ወደዱት ማለት ነው። በጣም ደስ ይላል ብለው በጣም ደስ አላቸውና ከዛ ጓደኞቻቸው ደግሞ ባልደረቦቻቸው ምን ነው ዛሬ ለምንድን ነው ያልሰጡን ከሚበሉት ነገር? ምንም ነገር ሲመጣላቸው በተለይ ከወደዱት ሁሌም ያካፍላሉ ለሰው ማለት ነው። ኢቭን ልብስ እንኳን በላይ የወደደው ሰው ካለ ከመሃላቸው አይተው ይሰጣሉ ማለት ነውና ዛሬ ለምንድን ነው ማያካፍሉን ብለው በጣም ተጨንቀዋል። ደግሞ ደስ እያላቸው እየበሉ ነው። ከዛ ሲጨርሱ ሄዱ ማለት ነው እንደ አመስግኖት ምናምን ያ ሰውዬ የገጠሩ ሰውዬ ሄደ ወደ ሀገሩ ማለት ነው። ከዛ እነሱ ጓደኞቻቸው በጣም እንትን ብለዋል ለመጠየቅ በጣም ኤክሳይትድ ሆነዋልና መጡና ጠየቁ ማለት ነው። ለምንድን ነው ዛሬ ያልሰጡን ከወይን ፍሬ ብለው ጠየቁ። ከዛ ያልሰጧችሁ ዛሬ የወይኑ ፍሬ በጣም ይመር ነበረ እና ብሰጣችሁ ኑሮ ከናንተ መሃል አንዱ እንዴ ምን አይነት የሚመር ነገር ነው ለነቢያችን ሰለላሁ ዐለይሂ ወሰለም ያመጣህላቸው ብሎ ይሄንን መልካም ነገር አስቦ ለኔ ያመጣልኝን ስጦታ ያመጣልኝን ሰው ቀልቡን ትሰብራላችሁ ብዬ ስለፈራው ለዛ ነው እኔ የበላሁት
ብሎ ነገሯቸው ማለት ነውና ምን ያህል አዛኝና ለሰው ቀልብ የሚጠነቀቁ ነብይ እንደነበሩ እችን ሐዲስ ምናልባት ሰምታት ካላወቅ እኔ ስለምወደው ላጋራ ብዬ ነው። አመሰግናለሁ። ሰምቻት ነበር የሆነ ሰዓት ላይ ከማን ነው መጨረሻ ላይ እንትን አደረኩት እዛ ላይ ሰምቻታለሁ። አመሰግናለሁ። በነገራችን ላይ ምንድነው ሰው ወደ ውስጥም ወደ ውጭም አዳዲስ ነገር መቀበልም መስጠትም አለበት ብዬ ነው ማምነው። አሁን ምንድነው ሰው የሚያውቀውን ካካፈለ በቃ ትልቅ መልካምነት ነው፣ በጎነት ነው። የሚበላ የሚለበስ ነገር የሚጠጣ ነገር ብቻ አይደለም የምታካፍለው፣ የምታውቀው ነገርም ለሰው ማካፈል በጣም ትልቅ ነገር ነው። አንደኛ ነገር ዕውቀት ነው የምታዳብረው። አንተ እየተናገርክ እንትን ባልክ ቁጥር አይምሮህን እየሰፋ እየተከፈተ ይሄዳል። ሁለተኛ ደግሞ እንትኑ አለ በቃ ሃይማኖታዊ እንትን ስለሆነ ምንዳው አለ። ትልቅ ነገር ነው፣ ስብከት ነው፣ የምታውቀው ነገር ነው የምታካፍለው የምታሳውቀው። ስለዚህ ሰው ወደ ውስጥም ወደ ውጭም በየቀኑ አዳዲስ ነገሮችን መስጠትም መቀበልም አለበት ብዬ ነው የማምነው። ሁሉም ሰው ዝም ይበል ማለት አይደለም። ማንንም ሰው የሚያውቀው ነገር ከተናገረ ትልቅ ነገር ነው። አሁን እች ልጅ ትልቅ ኃላፊነት ነው ከእንትኗ ያወረደችው። ምክንያቱም በቃ የምታውቀው ነገር ነው ያካፈለችው፣ ግዴታዋን ነው የፈጸመችው። ስለዚህ ሁሉም ሰው እንደዛ መሆን አለበት ብዬ ነው የማምነው። አንዳንድ ሰዎች አይመቻቸውም እንዲህ ሲደረግ፣ ሰው ሊሳሳት ይችላል እኮ ምናምን እያለ እንትን ይላል። እኔ ሆደ እንትን ነኝ፣ ችግር የለብኝም የመስማት። እዛ ላይ ደግሞ ቁም ነገር ነው የሚወራው፣ ከተወራ ቁም ነገር ነው የሚወራው። ስለዚህ ቁም ነገር ለማውራት፣ ራሱን ለመገንባት፣ ራሱን ለማሻሻል፣ ሰውን ትውልድን ለመቀየር የሚጋጋጥ ሰው መደገፍ ነው ያለበት። በጣም ነው መደገፍ ያለበት ማንንም ሰው ማለት ነው። እንደዛ ነው መደረግ ያለበት። በዚህ ዘመን በጣም ከባድ ዘመን ነው። ትውልድ ሁሉ ከሃይማኖት የሚወጣበት ዘመን ነው። በጣም አደገኛ ዘመን ነው። በነገራችን ላይ ትውልድ ሁሉ ስሜቱና ራሱን የሚከተልበት ዘመን ነው። በጣም አደገኛ ዘመን ነው። ስለዚህ ሃይማኖተኛ ትውልድ ሲፈጠር መደገፍ ነው ያለበት። ብርታት ያስፈልገዋል። ማበረታታት ነው ያለበት ሰው። ሃይማኖተኛ ወጣቶች ካሉ ወጣት ሆኖ በዛ ላይ ደግሞ በጣም ከባድ እኮ ነው ወጣትነት። በጣም ከባድ አደገኛ እንትን ነው። ስለዚህ በወጣትነታቸው ሃይማኖተኛ ሆነው ሃይማኖት ውስጥ መመላለስ የሚፈልጉ ሰዎች ካሉ ደግፏቸው፣ በጣም ደግፏቸው። መደገፍ ነው ያለበት። እንደዚህ ብዬ ነው እኔ የማምነው። ምክንያቱ ከዛ ወጥተህ ከዛ ርቀህ ያለውን ነገር በጣም ከባድ ነው። መመለሱ በጣም አደገኛ ነው። በጣም አደገኛ ነው። በጣም ከባድ ነው። ለመውጣት ለመልቀቅ በጣም ቀላል ነው። ከሃይማኖት ከምናምን ለመልቀቅ በጣም ቀላል ነው። ምንም መስዋዕትም አያስፈልግም። ራሱ እየሳቅ ነው የምትወጣው። ችግር የለብህም። በቀላል ነገር ነው የምትወድቀው። መመለስ የሚባለው ነገር ግን በጣም አደገኛ ነገር ነው። በጣም አደገኛ ነው። ስለዚህ እንደዚህ አይነት ትውልድ መፈጠሩ በዚህ ዘመን መልካም ነገር ነው፣ መደገፍ አለበት ብዬ ነው እማምነው። እኔ የሚደብረኝ አንዳንድ ውዳቂ ሰዎች አሉ። አሁን በየቀኑ የኛ ሰው ስም እንትን እያለ ግብረ ሰዶማውያን እትስቶች እያለ ፖስት ካላደረገ ወይ ካልጻፈ በቴሌግራም አይሆንለትም። ኡስታዞች ወሃቢያዎች ካላለ አይሆንለትም። እንደዛ ካላለ መለመን አይችልም። እንደዛ ካላለ ተከታይ አያገኝም። አንድ እፎ የሚባል ሰው አለ። እሱ ጋር እየገባ ሰው የፖለቲካ ግብአት መሆን ነው እኔም በጣም የምጠላው። ክርስቲያኖችን እየተቃወምኩ እዛ መግባታቸው፣ ሙስሊም የሚባል ትውልድ ደግሞ እዛ ጋር ይገባል። ለምንድን ነው የምትገባው ብለህ ብትጠይቀው አይ ሃይማኖቴን ልናገር እኮ ነው ይልሃል። ሃይማኖትን እኮ ለሚሰማ እኮ ነው የምትናገረው። ለሚረዳ ሰው እኮ ነው የምትናገረው። ትህትና ላለው ሰው እኮ ነው የምታሳውቀው የምትሰብከው እንጂ ተሳዳቢ ሰዎች ሃይማኖትን ከፍዝቅ እያደረገ እያዋረደ የሃይማኖትን እውነትነት የፈለገ ነገር ብትነግረው አይሰማህም። ለመስማት ፈቃደኛ አይደለም ራሱ። ምናልባት ትውልዱ የአእምሮ ችግር አለበት ይመስለኛል። አንድ የወደቀ ሰው እንኳን ስለ እስልምና አይቀርና ስለ ክርስትና ምንም እውቀት የሌለው ገብተህ ተውና እስልምና ክርስትናም እኮ ደንታ የለውም። ክርስትናም እንዲቀጥል አይፈልግም ሰውየው። ችግር የለበትም። ገብተህ እስልምናን አስረዳዋለሁ ብለህ ስትል ሃይማኖቴን ሰብከዋለሁ፣ ሃይማኖቴን አሳውቀዋለሁ ብለህ ስትገባ እዛ ጋር
የሚሰማ ሰው የለም። ለመስማት ለመቀበል ፈቃደኛ አይደለም ሰውየው። አይደለም እኮ በየትኛው አረዳድ በየትኛው አማርኛ ነው የምታስረዳው? ራሱ ከፊት ለፊት ውሻ ቁጭ አድርገህ ይሄ አህያ ነው እያለ ውሻው አይ አይደለም ውሻ ነው ብለህ የምታስረዳው እንዴት ነው ይሆናል? አይሆንም እኮ። ስለዚህ እዛ ጋር የምትገቡ ሰዎች እንደነዚህ አይነት ሰዎች እምነት ላይ ትውልድን እንዲያበላሹ እምነት ላይ እንዲቀልዱ ትውልድ እንዲያደነቁሩ እድል የምትፈጥሩ ሰዎች ናቸው። ራሱ ፖለቲካ እንዲሰሩ እድል የምትፈጥሩላቸው የምታመቻቹ ሰዎች ናቸው። በየቀኑ ሰው ካልገባ እዛ ጋር እኮ ፖለቲካ መስራት አይችልም። የራሱ ሰዎች ገብተው ስለ ወንጌል ቢያስተምራቸው ትልቅ ነገር ነው፣ ቁም ነገር ነው። መጽሐፍ ቅዱስን ቢያስተምራቸው ሌላ ነገር ነው። እንደዛ ማድረግ ስለማይችል ሰውየው ሙስሊሞችን እሱ ጋር ሲገቡ ምንድነው በቃ እነሱ ጋር ፖለቲካ ይሰራል። ሌላው ሰው ደግሞ እነሱ ሲረገጡ፣ እነሱ ሲንገዳገዱ፣ እነሱ ሲንተባተቡ ማየት ደስ ይለዋል። ከዛ ፖለቲካውን ይቀጥላል። የውዳቂ ሰዎች እድሜም በሶሻል ሚዲያ ይረዝማል። ለዛ ነው እኮ በቴሌግራም ወሃቢያዎች ካላለ ግብረ ሰዶማውያን ካላለ መስራት የማይችለው። ድሮ ሙስሊሞች ነበረ፣ አሁን ወርዶ ወሃቢያዎች እያለ ፖለቲካ ይሰራል። እንደዛ ካላለ የሚከተለው ሰው የለም። ስለ ክርስትና ቢያስተምር ስለ ክርስትና ብቻ እስልምና ሳይሳደብ ወይ ሌሎች ሰዎች ሳይሳደብ ቢያስተምር የሚሰማው ሰው የለም። ምክንያቱ ሰው የሚረካበት እውቀትም የለውም። ራሱ ሰውን ምንድነው የሚያስተምርበት ምንም አይነት እውቀት የለውም። ስለዚህ የሚያስተምር ሰው ካለው የሚያካፍል ሰው የሚሰጥ ሰው በድፍረት የሚናገር ሰው ሐሳቡን በነፃነት የሚሰጥ ሰው በየቀኑ አዳዲስ ነገር ወደ ውስጥም ወደ ውጭም እንትን የሚል ሰው የሚቀበል የሚሰጥ ሰው መደገፍ ነው ያለበት፣ እንደ እህታችን ማለት ነው። እንደዚህ መሆን አለበት። ሌሎች ደግሞ እዛ ጋር ገብተው ሌላ እንትን ይሰራሉ። እኔ ባለፈው እዚህ ጋር መጣ ነበር አንዷ ጨጨብሳ፣ እኔ ጋር መጣ እዛ ጋር ገብታ ደግሞ ፖለቲካ ታሰራለች ነው እንጂ እኔ ጋር እንዳትመጡ አስቀይማቸዋለሁ። እዛ ጋር የሚገባ ሰው እኔ ጋር መምጣት የለበትም። እዛ ጋር ለፖለቲካ ገብተው መስማት ይችላል፣ መብቱ ነው። ለፖለቲካ ተመቻችቶ ፖለቲካ እንዲሰራ የሚያደርግ ሰው እኔ ጋር መጥቶ ሌላ ነገር እንዳያደርግ። ምክንያቱም እኔ ካወቅኳችሁ በጣም አስቀይማቸዋለሁ። እንዳትመጡ ራሱ አንድ ውዳቂ ሰው ገብቶ ፖለቲካ እንደፈለገ እንዲሰራበት የፈቀደ የወደቀ ሰው እኔ ጋር መጥቶ ምን ሊሰራ ነው? አንድ ብቻም አይደለም፣ ሁለት ሴቶች ነው ያየሁት። እኔ ጋር ይመጣሉ፣ እዛ ጋር ይሄዳሉ። ምን ልታመላልሱ ነው? አትምጡ። በቃ እንደዚህ አይነት ሰው ከሆነ መምጣት የለበትም። ራሱ መስማትም ማየትም አልፈልግም። በጣም እዛ ጋር ገብታችሁ የፖለቲካ ግብአት ስትሆኑ፣ እዛ ጋር ገብታችሁ የወደቀ ሰው እንዲነሳ የምታደርጉ ሰዎች፣ እድሜውን እንዲረዝም የምትፈቅዱ ሰዎች እኔ ጋር ብትመጡ እኔ አስቀይማችኋለሁ እንጂ አንግባባም። ስለዚህ መምጣት የለባችሁም። መማር ከፈለጋችሁ እኔ ስለ እስልምና ማወቅ ፈልጋችሁ መጠየቅ ያለባችሁ ሰዎች ማን እንደሆነ አታውቁም ማለት ነው ወይስ ስለ ክርስትና ራሱ ስለ ክርስትናም ቢሆን እንደነሱ አይነት ሰዎች ክርስትና አያውቁትም። ክርስትና ሚስጥር ነው ለነሱ፣ ንጽጽርም ሚስጥር ነው አሉ እኮ በጣም ብቃት ያላቸው እኮ እስልምናም ክርስትናም በደንብ የሚያውቁ ሰዎች አሉ። እነሱ ጠይቋቸው። ፍላጎታችሁ ግን ማወቅ አይደለም። እኔ ስታዘበው አንዳንድ ሰዎች እየተመላለሳችሁ ዛዚ የምትሉ ሰዎች ፍላጎታችሁ እውቀት አይደለም። ይሄ ምንድነው አላውቅም፣ ትኩረት ይሁን አላውቅም፣ ምን እንደሚሰራላችሁ አላውቅም፣ ምን እንደምትጠቀመው አላውቅም። የሚያሳዝነው ነገር ግን እናንተም ትኩረት አታገኙ፣ ልባችሁ አይረጋ፣ እውቀት አታገኙ። ሰውየው ግን ፖለቲካ እንዲሰራ እንትን ታደርጋላችሁ፣ ፖለቲካ ታሰራላችሁ ማለት ነው። ያሳዝናል። ይሄ ሰው በጣም የወደቀ ሰው ነው። እኔ ነግሬያቸዋለሁ እኮ እዛ ጋር የሚገቡ ሰዎች በሌላ ነገር የታሰሩ ሰዎች ናቸው፣ ሴቶች ናቸው። የታሰሩ ብዬ ስል በክፋት አይደለም፣ ግን ቁጭ ብለው ፖለቲካ እንዲሰሩባቸው እንትን ያደርጓቸው ሴቶች ናቸው። አውርተውኛል። እኔ በግሩፕ ነው ያወራነው።
አውርተን አይ የነገሩን እያደማመቅነው ነው። እዛ ጋር ቁጭ ማለታችን ሌላ ነገር አይደለም፣ ግን ነገሩን እያየው ነው። መጨረሻ ላይ ደግሞ የምናደርገውን እኛ እናውቃለን። ሰውየውም በቅርበትና በጥልቀት የምናውቀው እኛ ነን አሉ። እፎይ ጋር የሚገቡ ሴቶች ናቸው። እኔ አውርተውኛል በቴሌግራም በምንድነው በመሰንጀር። መጨረሻ ላይ የምናደርገው እኛ ነን የምናውቀው፣ ሁሉን ነገር እናውቀዋለን፣ እየታዘብን ነው፣ ዝም ብለን ነው ለእንትኑ ድምቀት ነው አሉ ብለውኛል። እኔ እሱ ጋር ያወራሉ፣ እኔ አውቃቸዋለሁ። በቃ ይሄን የምፈልገው እኔ ሰው ራሱን እንዲያውቅ ነው የምፈልገው። እዛ ጋር መግባታቸውም ችግር የለውም እኮ። አንደኛ ነገር ፖለቲካ እንዲጠቀሙባቸው ማወቃቸው ራሱ ትልቅ ነገር ነው፣ እንደነዚህ አይነት ሰዎች ማለት ነው። ስለዚህ ድምቀት መሆን የለባቸውም ነው እያልኩ ያለሁት። በዚህ ልክ ደግሞ እንደ እህታችን የሚያውቀውን የሚያካፍል ሰው የሚሰማውን ሲያገኝ፣ ፖለቲካ የማይሰሩ ሰዎችን ሲያገኝ፣ የሚያዳምጡትን ሲያገኝ የሚናገር ሰው መደገፍ አለበት ነው እያልኩ ያለሁት። አመሰግናለሁ። ሮዛ እንዴት ነሽ? ባቢነት እንዴት ናችሁ? እንዴት አደር? ሰላም ብያለሁ። አለን አለን። እንዴት ነሽ? ሰላም ነህ? አለን አለን አለን። አልሐምዱሊላህ በጣም ደህና ነኝ። አጋጣሚ እኮ ሳይክ ሰላም ልበልክ ብዬ ነው የገባሁት። ነጋ እንዴ? እኔ ጋር አሁን ፈጅር እየደረሰ ነው እየነጋ ነው እና ሰላም ልበልክ ብዬ ነው። ስለዚህ ስላስቀመጥከው ፎቶ አልሀብ መክሉ ግን ግጄ ስመጣ በደንብ ከሰማው ገብቼ ኮሜንት አደርጋለሁ። ይገለጥልሻል ልበልህ ብዬ ይገለጥልሻል። ምን አውቃለሁ ከተገለጠልኝ። አሳሳሙም ደግሞ ለየት ያለ ነው። በሌላ እናደርገው። እሺ በሌላ እናደርገው። እሺ እኔ በጣም ስለተመቸኝ ነው። በሌላ እናደርገው። በቃ እንደዛ ከሆነ እንደዚህ እናደርገው። ይሄማ ሰገጤ ይመስላል። የቅድሙ ነው ደስ የሚለው አስተያየቱ ምናምን ያ ነው ኦርቶዶክስነቷን ልጅቷ በቃ እንደዚህ ነው ደገፍ ብላ በቃ አላሁ ሙስተዓን። ይገርማል። ሰግጄ ስመጣ እናወራለን። አሁን እኔ ጋር እየነጋ ነው። ኦኬ ይገለጥልሻል። ይገለጥልሻል ኢንሻአላህ። እሺ ባቢ። እሺ ሮዛ አመሰግናለሁ። እሺ እሺ ተመልካቾቻችን እንደምታዩት ነው። አንድ ጀለስ በጣም እኔ በእውነት ቢገኝ ይሄ ልጅ መሸለም አለበት ብዬ ነው የማምነው። ያው መሳሪያው አንቺ በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን፣ አይጠበንም። በይቴ ነው መሳሪያው። መጨረሻ ላይ ግን ሌላ ነገር ነው የሚፈጠረው። ያው ከገባች አይቀር ጸንታ ትቀራለች የሚባለው ነገር መርህም የሚከተል ይመስለኛል። ብዙ ሙስሊም ወንዶችም ይሄን ነገር ቢከተሉት እኔ ደግፋለሁ። እውነት ለመናገር እንዴት ነህ ባቢ? እንደምን አተኛህም? እንደ ዛሬ ሰላም ይላል መስ እንዴት ነሽ? ደግ ነህ? አሎ ምን ነው እንደዚህ አይነት ነገር ጥሩ አይደለም። በነገር ላይ አንድ ጊዜ እንደዚህ አይነት ሐሳብ እንደውም እንትን ነው ሃይማኖት ላይ የሚሰራ ወንድም ነው። እዚህ ቲክቶክ ላይ አለ፣ ፌስቡክ ላይ አለ። አይ ቲንክ ያቀኛል እሱ። እኔ ቲክቶክ ላይ ነው የማውቀው፣ አጋጣሚ ፌስቡክ ላይ አላውቀውም። ኦኬ እንደዚህ አይነት ነገር ልክ አንተ እንደተናገርከው አይነት ነገር አድርጎ ብቻ ደስ የማይሉ ነገሮችን ተናገረ። ፖዚቲቭ በስድብ አጥረገረኩት። ታውቃለህ፣ በውስጥ መተው አንቺ እኮ አከሌ እኮ ነው ያ ኡስታዝ ፉላን እኮ ነው ምናምን አሉ። በጣም ነው ያናደደኝ። አንተ አስበዋል? ኡስታዝ ነው ኡስታዙ ነው እንግዲህ። ላ አልፈልግም። ሽኩራን ሀቢብቲ። እኔ ምሳሽ ነው ምሳችሁ ነው። የት ነው ሰርተሽ የመጣሽው? እኔ የሸቃሎቹ መጥበህ ነው ያ ሴቱም ወንዱም ዘር ምን የሚጠቀመው? እኔ እኮ የዛ የወንዶቹ መስሎኝ። ቆይ ሶሪ አንድ ጊዜ እኔ ግልጽነቷ በጣም ነው የሚመቸኝ። ፊት ለፊት ነው። አሁን እኔ ምንድነው ሐሳቤን ስጨርስ እንግዲህ በመሃል ገብታ እንደምትቃወመው አውቃለሁ። ይሄን ሐሳብ የሚቃወሙት ሙስሊም ሴቶች እንደሆኑ ነው እኔ የምረዳው። ሌላ ችግር ካለበት ያው ቆይተን የምናየው ይሆናል። ግን እኔ ሐሳቡን እደግፈዋለሁ። ለምን መሰላችሁ?
እኔ ብያለሁ። በመጀመሪያ ጆሮ እንትን ይላል ይደነግጣል፣ ከዛ አይን ይማረካል፣ ከዛ ልብ ይሰዋል ይባላል። አሁን እንደዚህ አይነት ሰዎች ጆሮአቸውን ደንግጦ አይናቸው ተማርከው ልባቸውን የተሰዋ ሴቶች ወይ ሰዎች ሴቶች በአጠቃላይ ምንድነው አውቀው ተረድተው ገብቷቸው መምጣት አለባቸው የሚለውን ነገር እኔ ትክክል ነው፣ እንደዛ መሆን አለበት ብዬ ነው የማምነው። ግን እንደዚህ ማድረጋቸው ደግሞ ብልጣ ወንዶች እኔ በጣም ነው የምደግፋቸው። ልብ ከተሰዋ በኋላ የማይቀየር ነገር የለም። ልብ ከተሰዋ በኋላ የሚቃወሙት ነገር የለም። ስለዚህ እንደዛ ብለው ክርስቲያኖች ራሳቸው ናቸው የመሰከሩት። ክርስትና ውስጥ ወንድ የለም እስከተባለ ድረስ መሲ መጥተሻል? መጥቻለሁኝ እና እንደዛ በሚል ያው ሰደብኩት። ግን ስድብ ሳይሆን የሆነ ለስራው የሆነ ገላጭ ቃል ነው ያስቀመጥኩት። እንዴት እንደዛ ትለኛለች ብሎ አኩርፏል እስካሁን ድረስ። ኢቭን በቃ ትልቅ በደል እንደበደልኩት አድርጎ ሰውን እንዴት ትበድላላችሁ ያስበዋል። እንግዲህ ኡስታዝ ነው እሱ። እንዴት እንደዛ በጣም ነው በነገራችን ላይ የተናገርኩት ንግግሩ ይገባዋል። እና ምን ልልህ ነው እንደዚህ አይነት ነገር አንጸባረቁ ጥሩ አይደለም። በጣም አስቸጋሪ ነው። አሁን ካፊሮች በጣማማ በነገራችን ላይ የካፊር ሴት ጠማማዎች ናቸው። እንደዚህ አይነት ወንድ በቃ የማይረባ እንደዚህ በቃ እኔ ግርም ነው የሚለኝ እንደዚህ አይነት ወንዶች ማለት ነው። አንተ ዝቅ በርበሬ ባጥናቸው ራሱ ደስ ይላል። ወላ እኔ ግርም እኮ ነው የሚሉኝ። የሆነ አይ ቲንክ ዝም ብሎ ነው የጠመጠመው። ኢቭን እንኳን ራሱ አይ ቲንክ እንጃ ሙስሊም ራሱ አይመስለኝም። በነገር ላይ አንዳንዶች አሉ እንደዚህ የማይረቡ። አሁን እቺ ሴት ትገባለች፣ ልጅ ከወለደች በኋላ ካልተመቻት ልጇን ይዛ ትሄዳለች። ብዙ ጊዜ እዚህ ሶሻል ሚዲያ እንደውም እዚህ ንጽጽር አደርጋለሁ የሚላ እንዳለ ያረቄ ቤት ልጅ ማለት ነው። እና እናቱ ከሙስሊም ነው የደቀለችው ታውቃለህ። ከሙስሊም ተደቅሎ የተወለደ ነው። እናቱ አረቄ እየሸጠች ነው ያሳደገችው። ንጽጽር ላይ መጥቶ ሙስሊም ነኝ አላለም። አንተ ብዙ ሴቶች አሉ እንግዲህ በቃ ካፋሩም ከአማራውም ከኦሮሞውም ይወልዱና አህመድ ሙስጠፋ መሐመድ የሚል ስም ይዘው መጥቶ አንዴ ሙስሊም አይደለም እንዴ ሲሉ እንግዲህ አስባችሁታል። በተለያየ አጋጣሚ የተደቀሉ ናቸው፣ ከሙስሊም የተደቀሉ ናቸው። በስም ምክንያት ነው ይዘው እንትን የሚሉት። እና ብዙ የክርስቲያን ሴቶች ኦርቶዶክስ ሴቶች እንደዚህ አይነት ውስጥ ከገቡ ማለት ነው ልጆቹን ቤተክርስቲያን ወስደው አስጠምቀው ነው የሚያሳድጓቸው። እኔ ብዙ በስራ ስርዓት ማቃቸው አሉ። አብዛኞቹ ምን አለ መሰለ ኢትዮጵያ ውስጥ የኦርቶዶክስ ማህበረሰብ የመንግስት ህዝብ የነበረ ነው። ሃይማኖታቸው እውነትም ሆነም አልሆነም እኛ የበላይ ነን ብለው ስለሚያስቡ ለፈለገ ቢሆን ከሙስሊም የተወለደ የኦርቶዶክስ ሴት ልጅ ኦርቶዶክስ ነው። ኦኬ የሚገርምህ ነገር እኔ እኮ ግርም ነው የሚለኝ። አሁን እቺ ሴት ልጆቹን ልክ ምንድነው የምታረጋቸው? ኦርቶዶክስ ነው የምታረጋቸው። አንደኛ ነገር ቢጣሉ ራሱ ልጆቹን ይዛ ወደ ሃይማኖቷ ነው የምትመለሰው። ኢቭን ሙስሊም ቢያደርጋት ከተጣሉ የሚፈልጉት ልጅ ብቻ ነው። ታውቃለህ አንተ ሱብሃንአላህ። ይሄ ብዙ ጊዜ አሁን ሲንግል ማም የሚባለው አለ አይደለም? በቃ ሴቱ ልክ እንደ ኮርማ ማለት ነው። በቃ አንድ ጊዜ የሆነ ወንድ ጋር ተጠግቼ ብቻ አንድ ልጅ ትኑረኝ ነው የሚሉት። አንተ አውዝ ቢላህ እንዲህ አይነት አስተሳሰቦች አሉ። ጥያቄ ግን መሲ ሃይማኖታዊ እንትን አለበት ወይ ነው? እኔ አሁን የአንቺ አመለካከት ነው እየተቃወምሽ ያለሽው፣ በአንቺ አመለካከት ነው አይደል? በአንቺ ሀሳብ ነው እንጂ ሃይማኖታዊ ችግር አለበት ምኑ? እንደዚህ አይነት የሚያደርጉ ሰዎች ሰዎች ችግር አለበት ማለት ለምን አስኬደ? ያኔ ይሄ በእምነቱ ደካማ ይሄ ሰፊ አመለካከት የሌለው ዝም ብሎ ስሜቱን የሚከተል አለ አይደለ? በቃ ሐሳብ የለሽ ይሄ ሐሳብ የሌለው ሱቄታ ዘንባጣ ነው አይነት እንደዛ አይነት ሰው ነው። ዘንባጣ የሆነ ሰው ነው ይሄ ታውቃለህ። እንጂ ኢቭን ሳይኮሎጂካሊ አያቅ። አሁን ለምሳሌ የማህበረሰብን ሳይኮሎጂካሊ ስታቅ ምን አለ መሰለህ አሁን አንተ ማጆሪቲ በተለይ አሁን ማጆሪቲ የሆነ አካባቢ ቢሆን ችግር የለውም። አሁን አንዳንድ ጊዜ ምን ደረው ታውቃለህ? እዛ መንዝ ነበርኩኝ ሸዋ ማለት ነው። እና ኦርቶዶክስ በጣም ማጆሪቲ ነው። እናንተ ማጆሪቲ ከመሆናቸው የተነሳ በትዳር በምናምን ማይኖሪቲ የሆኑትን ሙስሊም ሴቲቱ አንድ ሙስሊም ስታገባ ሙስሊም ወንድ ስታገባ ወንዱ አንድ ክርስቲያን ኦርቶዶክስ ሴት ሲያገባ አንተ የሆነ ቀበሌ እንዳለ ከፈሩ ዳዋ የሚያደርግላቸው የለም። ብቻ በምን አጋጣሚ እዛ መንዝ እንደገቡ አላውቅም። መንዝ እንዳለ ክርስቲያኑ 100%። ኢቭን እዛ አካባቢ ለስራ ምናምን ስትቀጠር ሙስሊም ከሆንክ በቃ ቀበሌውን፣ ሰፈሩን፣ ወረዳውን ቄስ እንትና መጥቶ ይጥመቀው ነው የሚሉት። አንተ አንድ ጊዜ ሆነ በግብርና ተቀጥራ ሄዳ ማለት ነው። እኔ ቤት መንግስት ቀጥሮን ሂደን እኔ ያለሁበት አካባቢ አንዳንድ ነገሮች ተነሱ። ልክልካቸውን ስነግራቸው ትክክል ነሽ አለኝ ሱፐርቫይዘሩ። አፎና ሲያስቆል አንደኛዋ ልጅ ግን በግብርና ነው በምንድን ነው ነርሲንግ ነው ምናምን ሄዳ አንተ አካባቢውን ካልተጠመቀልን አሉ። ወላሂ አልዓዚም ባቢ መንዝ ውስጥ
አዎ ይጠመቅልን አሉ። እሷም ትጠመቅ ነው ያሉት። አረከሰችው ብለው ነው። አዎ አረከሰችው ወላሂ አልዓዚም። ከዛሬ አሁን 15 16 17 ዓመት በፊት ነው። ከዛ ልጅቷ አልቅሳ ምን አባቷ ነው የሚያስለቅሳት? ምንድነው መንግስት የቀጠረን እዚህ ሀገር ላይ የተለያየ ብሔርና የተለያየ ቋንቋ የተለያየ ሃይማኖት እንዳለ እንድትገነዘቡ ነው እንጂ ሙስሊም በመጣ ቁጥር እንጠምቃለን። ክር ሰሪ ነጠላጣ የምትሉት ለምንድን ነው አልኳቸው። አዎ ትክክል ነሽ አንቺ ጎበዝ ነሽ ምናምን አለኝ ሱፐርቫይዘሩ። የሚገርም ነገር በዛ ሰዓት ማስተርሱን ነው ፒኤችዲውን የሚሰራ ነው እና ትልቅ ሰውን ኢቭን ራሱ ከዛ እኔ ራሱ መንገድ አሳዩት ተብሎ እዛ ወደ ገጠር ቀበሌ ይዘውኝ ሄዱት። አማራ ነሽ ጋላ ነው ያሉኝ የምር። ከዛ እኔ አማራ ነኝ አልኳቸው። ለካ እኔ ብሔር መስሎኝ ረስቻለሁ። እዛ ገጠር እንዳለን አማራ ጋላ ነው የሚሉት ታውቃለህ፣ ሙስሊም ክርስቲያን አይሉ። ከዛ የታልማተብሽ አላለኝም። ለካ ሃይማኖት ነው የምትሉት አልኳቸው። ለእኔ አማራ ነኝ ነገር ግን ሙስሊም ነኝ አልኳቸው። ለምን ማተብ የለሽም? አማራ ሲባል እኮ በማርያም የሚምልና ማተብ የሚያደርግ ነው ምናምን አሉኝ። እና ማጆሪቲ የሆነበት አካባቢ በማጆሪቲ ትዋጣለህ። እነዚህ ሰዎች አንደኛ ሃይማኖት አያስተያዩ፣ ሁለተኛ ነገር ደግሞ ስለንቦና ማወቅ አለበት። የአንድ ማህበረሰብ የኢትዮጵያ ህዝብ ስለንቦናው ምንድነው? ታሪኩ ምንድነው? ሙስሊሙ ህዝብና ክርስቲያኑ ኦርቶዶክስ ህዝብ ክርስቲያን አይደለም ኦርቶዶክስ ህዝብ ምንድነው የሚለውን የማያውቁ ደዩሶች ናቸው እንደዚህ የሚያደርጉት። እና በስለንቦና ኦርቶዶክስና ሙስሊሙ አንድ አይደለም። ኦርቶዶክሱ ሙስሊሙን የበታች ሲያይ የኖረ ነው ታውቃለህ። እንደዛ ስለሆነ እንደዚህ የሚያደርጉ ወንዶች እነዚህ ታሪክ የማያውቁ በቃ በልተው ከርሳቸው በውሃና በቂጣ የተሞላ ብቻና ብቻ ናቸው። እንዴት እንደሚያስጠሉ አይ ብልጠትስ ቢሆን መሲ ብልጠት አይደለም። የኦርቶዶክስን ሴት በብልጠት እንዳያደርጋለሁ ማለት አትችልም። ሲጀመር እሱ ለመውለድ ኢቭን ለመውለድ ይገባሉ ታውቃለህ። ከወለደች በኋላ ሲንግል ማሆና ልጆቿን ክርስዛ ኦርቶዶክስ አድርጋ ትኖራለች እንጂ የፈለገ ብትሆን አትሰልምም። አባቱ ችግር የለባትም የፈለገ ቢሆን ማለት ነው። አዎ እንደዚህ የሚያደርጉ አሉ። ብዙ ልጆች አሉ እሰልምልሻለሁ ብለው ይገቡና ካስረግ አሁን ጊዜ ወይኔ ግን አንዳንድ ጊዜ ሴቱ ታውቃለህ ልብ የለውም። እሰልምልሻለሁ ብለው ገብተው ካስረገቧት በኋላ በቃ ቤተሰቦች ተቆጡ። ስለዚህ ልጅ ባሉን ከሞል ልጠመቅለት ብላ ከነ ልጇ ጠቅልል ብላ ትገባለች። ወንዶቹ እንደዚህ ነው የሚያደርጉት ታውቃለህ። ሴቶቹ ራሱ ደግሞ ከገቡ ችግር የለም አንድ ልጅን ከወለድኩኝ ሲንግል ማሁኝ ልጅን አሳድጋለሁ ነው የሚሉት። አንተ እስከዚህ ድረስ ናቸው። ስለዚህ ለነገሩ እውነትሽ ነው። እንደ ሀቢባ ማለት እኮ ነው። ወንድ ልጅ ራሱ በሷ ላይ ነው እንትን የሰራው። ልጆችን አስታምቅ ያለው ምናምን ትላለች ሀቢባ ራሱ። እቺ ታውቃለህ ሐሳብሽን ተቀብሏል። ላም ፉርሽካ ካገኘች አለቀ። ዝም ብላ መታለብ መውለድ ነው አይደለም? እንደዛ ነው። ፉርሽካ ከተመቻቸው ሴቶቹ እንደዛ ነው የሚያደርጉት። ከባድ ነው። አዎ እና ደግሞ አንዳንድ አካባቢ ያሉ አሁን ለምሳሌ ማጆሪቲ ኦርቶዶክስ የሆነበት አካባቢ ሃይማኖት እውነት ነው ውሸት ችግር የለበትም አያረጋግጥም። ግን እንደ አካባቢው የአካባቢው ሃይማኖት ጠንካራ የሆነበት አካባቢ ላይ እንደዛ ነው የሚሆኑት። እና በጣም እንደዚህ ናቸው። እኔ እንደውም አልነግርህም እንጂ እንኳን አንተ የዝም ብሎ በተለይ ጉራጌና አማራ ያለበት ጉራጌና አማራ ተው ችግር የለበትም። ብዙ አሁን አንድ ልጅ እዚህ እርጂ ብላ ባለፈ ቪዲዮ የሰራሁላት ልጅ አለችና እህቶች አሏት። እሷም እናታቸው ስትሞት አንተ እህቶቿ እሷም ታይዘው ኦርቶዶክስን ያደረጓቸው እዛ አካባቢ ጉራጌ ላይ እንትን ነበሩ ኦርቶዶክሶች የሚበዙበት አካባቢ አለ። አሁን አንዳንድ ቀበሌ እናንተ ላይ ኦርቶዶክሶች የሚበዙበት አለ። እዛ ስለሚበዙ ማጆሪቲ ሙስሊሞቹን አንተ ዋጥ ነው የሚያደርጓቸው እንትን ይሏቸዋል። እነዛ ትንንሾች ስለሆኑ በቃ ኦርቶዶክሶች በቁጥር ስለሚበልጧቸው ትክክለኛ ሃይማኖት ይመስላቸዋል። እንዲህ ባለፈ የኢትዮጵያ ሕዝብ ማጆሪቲ ኦርቶዶክስ ነው የሚመራው ስል በቃ ኦርቶዶክስ ትክክል ስለሆነ ነው አላለችም። አንተ ቤት ገብታ የጠየቀችው ልጅ ነበርኩ ማለት ነው። አንተ ወላሂ እንደዚህ የሚያስባለ አንተ ብዙ ሰው እንዴት ነው ግን አስተሳሰባችሁ? እኔ በጣም እየገረመኝ ነው። ከዛ አንተ እናታቸው ስትሞት ኦርቶዶክስ ሆኑ እንዳለ አሁን አንደኛይቱ ግን በሆነ አጋጣሚ በቃ ወደ እናቴ ሃይማኖት ብላ ተመለሰች። ኢቭን እስታሁን ችግር ላይ ናት። የሚገርም ነገር ኢቭን አግብታም የሆነ መናጤ ሰው ነው ያገባችው። እነዛኞቹ እህቶቿ ግን አንተ ካፊር ነው ያገቡት በቃ እየወለዱ አርፈው ቁጭ ብሏል ቤታቸው ኑሯቸው ምናምን ደህና ነው አለችኝ። የሚገርምህ ነገር እና ኢቭን ለምን አይሮዱሽም ስላት እኔ እዛ አልጠጋም ልጆቼን ካፊር ያደርጉብኛል አለች። አንተ እንደዚህ አይነት እንኳን እንደዚህ ሶሻል ሚዲያ የወጣ ሳይሆን እዚያ አማራና ጉራጌ አካባቢ እንደዛ ናቸው። በቃ ወንዱም ተከትሎ ሴት ይሄዳል። በቃ በሬ በለው ኮርማ፣ ሴቲቱም በቃ ላምባላት ፎርሽካ ካገኘች አርፋ ቁጭ ነው። ስለ ሃይማኖት ምን አትጠይቅም። አንተ ተው እንኳን ማጆሪቲ ኦርቶዶክስ ስለሆነ ነው አማራና ጉራጌ ትላለህ። ሌላ የማይጠበቅበት የሆነ ብሔር ውስጥ እኮ
በቃ አንተ እንደውም አንድ የሆነች እዚህ ቲክቶክ ላይ ሉጥ የምትላለ አንቺ ሶማሌ ናት አሉ አንተ አንድ የሆነ ሚሽነሪ ድሯት በቃ እዛ ከዛ ካቧራ ክልል አመጣት እዛ ቧራ ቡል እያረገች ፍየል ስከተላ ነበር ከዛ ቧራ ከሚወልብሽ ምናምን ብሎ አዲስ አበባ አምጥቶ በቃ ደህና ፍሩሽ ካሳበላ ሱሪ ለበሰች ቢጃማ ዋው ሰው ቋንት ሆዱ አምላኩ ነው እውነት ነው የሰው ልጅ ሆዱ አምላኩ ነው ገንዘቡ አምላኩ ነው የሚለው በጣም ነው ያረጋገጥኩ በሰው ላይ ፍሩሽ ካታምስተኝ ወላ ሰርቼ ልለወጥ ምናምን አይሉ ማንተ በቃ አለ ቢጃማውን ምናምን ስትበላ በቃ ሱሪ ያለበሳት መነጽር ምናምን አደረጋት አንተ ኢቭን አንዳንድ መዝሙሮችን ትዘምራለች ለጴንጤዎች ማለት እኮ ነው እንደው ጌታ ሆይ የሚደግፏት ደግሞ የኢትዮጵያ መጽሐፍ ቅዱስ ማህበር አስቧ መጽሐፍ ቅዱስ ማህበር ካቶሊክም ኦርቶዶክስም አለበት እንግዲህ እና እቺ በአዲስ ቲቪ ነው በምንድን ነው የቀረበችው በእናትሽ እሷ ነች አለች አሁን በእንትን በስልጠኛ ምናምን ይዘመረችው እና ላውቃትም እንደዛም ጀመሩ አይማ እንዴ አለች ከዛ ከሶማሊያ መጣት ፍየልና ግመል ከመከተል ብላ አዲስ አበባ መጣ አንተ እንደው የሆነ ቦታ ማለት ነው እዛ ደቡብ ክልል ማለት ነው ምን እንደው ታውቃለህ ልጆቻቸው ለጴንጤ ነው የሚድሩት ጴንጤ ማጆሪቲ የሆነበት አካባቢ ማለት ነው ሴት ልጅ ሃይማኖት እና ሀገር የላትም አላሉ ማለት ሴት የባሏ ሀገር ሀገሯ የባሏ ሃይማኖቷ ነው አላሉ ኧረ ጌታ ሆይ ሶማሌ ናት ብለዋል እንዴ አይደለችም ብሉኛል ምንድን አንደኛይቱ ሐላባ አንዱ ሐላባ ናት ይለኛል አንዱ ሶማሌ ናት ይለኛል ምንድነው ቆይ አልሞም የራሷ ጉዳይ እና የሚገርም ነገር የሆነ እዛ ደቡብ ማዕከላዊ ኢትዮጵያ ላይ የሆነ ብሔር ናቸው መጥራት አልፈልግም አንተ ልጆቻቸውን ደሞ ጴንጤ ወይ ባቢ እንደው መሬት ላይ ያለ ጉድ እኮ ጉድ እንዳይመስል አንድ ጴንጤም እንደሚረክ ታውቃለህ የሆነ ሰፈሮች ልጅ አባቷን እንዲህ ያረግላለው ይልና የሙስሊም ልጅ ያገባል አንድ 3 ልጅ ካስወለዳት በኋላ ፈቷት ሌላይቱን ሙስሊም ልጅ ያገባል አንተ አስበሃል ወላሂ ላዚም እንደዚህ አድርጎ እንዳለ የሙስሊሞቹ ልጆች እኮ ያገባቸው ብታምን ባታምንም ወደ ከ3 ሙስሊም ሴት ይወለዳሉ ልጆቹን ይዞ ጴንጤ ይሆናሉ አስበሃል እና ለምን እንደዚህ ታደርጋላችሁ ሲባል ሴት አገርና ሃይማኖት የላትም የባሉ ሀገሯ ነው የባሉ ሃይማኖቷ ነው አላሉ ጌታ ሆይ እንዲህም መጽሐፍ ቅዱስም ያው ሚስት ለባል ባትገዛ ስለሚል ራሱ ሃይማኖትንም ጭምር ነው ራሱ ለሱ ፍቃድ ትገዛ ነው እሱ ያላትን ተስማት አዳምጥ ነው እሱን ትከተል ነው አይ ቲንክ የእንትናም ታሪክ እንደዛ አይደለም የዚች ማነው ሰማይቺ እንትን የነበረች የእስራኤል አምላክ ይሆናል በላ ባሎ ሞቶባት እንትናን ያገባችው ሩት ልክ እንደ ሩት ታሪክ ማለት ነው እንደዛ ነው እና አንተ በጣም ነው የሚገርመው እና እንደዚህ አይነት ነገር አለ እና ብዙ አለ ሰው ሁሉ ያኒ ስለ ሃይማኖት የሚጨነቅ ምናምን ይሄ ነገር ስሌት የሚያደርጉት ጥቂቶች ናቸው ማጆሪቲው በስሜት ነው የሚነዳው ባቢ ብታምንም ባታምንም እና በጣም ትውልድ የሚያበላሹ ናቸው እንደነዚህ አይነቶቹ ይሄን እንግዲህ በተገኘበት 40 ይገረፍ በየትኛው ህግ ነው አማንን ሳያቅ መዘየር ነው ብቻው አይውቅና እየሰጠነው ነው ራሱ ማናቃቸው ሰዎች ተሸክሜ መጥቼ እንትን እያደረግናቸው ራሱ እውቅና ምንም መስጠት ያስፈልግም አሁን እነዚህ ልጃቸው ራሱ ጆቫ ነው የሚሆነው ታውቃለህ አይ አላቅም በነገርሽ ላይ አጋጣሚ በፌስቡክ መንደር ነበርኩና ቀደም እዛ ጋር አግኝቻቸው ነበርና እዛ ጋር ሲጫጫዋቸው አየዋቸው አንዳንድ ሰዎች አይ ሐሳቡ ደግሞ እኔ በብልጠት ምናምን ከሆነ እኔ ተመቸኝ ልጁና አይ መሸለም አለበት ብዬ ነው እንትን አደረኩት ምክንያቱም ምን አለ መሰለሽ አይን ተማርኮ ልብ ከተሰዋ በቃ ከዛ በኋላ ምንም ነገር የለም ብዬ ነው እንትንም አድርገው በነገራችን ላይ ሴት ልጅ መምራት የማይችል ወንድ አይደለምና ሴት ልጅ በፍቅር ማርከህ ያንተ ካደረካት ከዛ በኋላ ያለ ነገር እንደፈለክ አድርገህ ልታደርገው ትችላለህ ብዬ ነው ማምነውና እንደዛ ከሆነ ልጁ በብልጣት ከሆነ በጣም ኃይለኛ ተጫዋት ነው ማለት ነው ልጁ አጥቂ ነው ስለዚህ እንደዛ የሚያደርጉ ወንዶች መብዛት አለባቸው በሚል ነው እዚህ ጋር እስማኤል የሚለው ራሱ እኔም ራሱ አንድ ኦርቶዶክስ ሴት እያወራው ነው ስላለ ነው ከታች ያስገባውት እንጠይቀዋለን መጨረሻ ላይ ኧረ እንዴት አይነት ወሬ ነው እንደዚህ አይነት ነገር አራ አይደሉም ሊወራበት አይቻልም እንዴት ነው በድፍረት አንድ ኦርቶዶክስ ሴት እያወራ ነው የሚለው ያኔ ጀንጅኖ ምናምን ነገር አራ ጉድ ፈላ ትክክል አይደለም እናንተ
ትክክል አይደለም እንዴ? አይበረታታም። ሰው ስራ ያለውም እንዴ ማለት ስሩ እንጂ ሰው እኮ ያወራል መሲ። ችግሩ ምንድነው? ሁሉም ሰው እንደኔ ነው ካልሽ አይሆንም። ገብቶሻል? ሰው ግን ሰው ያወራል። አሁን ማውራቱ ካልቀረም የሚያወራበትን ጉዳይ ቁም ነገር ቢኖሩ እበርጣለሁ ነው አሁን ለምሳሌ እንጂ ሁሉም ሰው ያወራል በውስጥ በጣም እርግጠኛ ሆኜ እነግራለሁ። እንዴ በፊት ቴሌግራም ላይ ምናምን እንደዚህ እንትን ስናወራ አንዳንድ የኦርቶዶክስ ልጆች ንጽጽሩን እንትን ለማለት ምናምን መጀንጀን ምናምን ይሞክሩ ነበር ታውቃለህ? ንጽጽሩን ለማስቆም ምናምን እንደውም አንድ አሸናፊ የሚባል ልጅ ነበር። አሁንማ በረደለት በቃ በደንብ አድርገን ስላሴ ምናምን ስናስረዳው በቃ ተስፋ ቆርጦ ትቷል። ዘያየር ነው ያኒ በመረጃ በምናምን አርፎ እንትን አለ እንጂ ስሙን እየቀያየረ ኡስታዝ ነኝ ምናምን እያለ ጀንጅኖ ምናምን ካሰመጠ በኋላ ከተስማሙ በኋላ ኦርቶዶክስ ነኝ ሊል ማለት ነው። የሚገርምህ ነገር ቴሌግራም ላይ እንደዚህ ያደርግ ነበር። ብዙ ኦርቶዶክስ ልጆች እንትን ይሉ ነበርና እንደዚህ ብዙ አወራና ኧረ ብዙ ልጆች ነበሩ ቴሌግራም ላይ እና በጣም ነው የገረመኝ። እንዴ እናንተ ስለ ሃይማኖት ብላችሁ ምንድነው ጅንጀናው ምናምን ስንል በቃ ምንድነው ምናምን አሉ ታውቃለህ። እኔ በጣም ነው የገረመኝ ታውቃለህ። በንጽጽሩ ላይ ሄድንና በቃ ምን ላይ ደረስን መሰለኝ። እንደውም አንድ ጊዜ አንድ ማስታወሱ ያስደነገጠ ልጅ አለና በቃ ኢየሱስ እንዲህ አለ እንጂ ተናደደ። እንግዲህ እሱ እኛን ለማሸነፍ ማለት ነው። እንደውም አለ ኢየሱስ ከአብ ይበልጣል አላለም። በቃ እዚህ ላይ ተደረስን። በቃ ተሸንፈሃል ምናምን አለውና እንደዛ ካሸነፋችሁኝ በቃ ወደ ጅንጀና መግባት ፈለገ። አስበዋል። ወደ ጅንጀና ገብቶ ንጽጽሩን ማስቆም ከዛ አስምጡ ያኒ ወንድና ሴት እኮል አይደለም የሚል የሴቱም የወንዱም አመለካከት አለን ሁላችንም። ያኒ ወንድ ልጅ ነው የፈለገው ማድረግ ይችላል ስለሚባል በቃ አስምጦ በንጽጽሩ ባንችልም ይሄው አስምጭ ያገባሁሽ ኦርቶዶክስ አርጉሽ አይነት ነገር ድራማ ለመስራት ማለት ነው። በጣም ነው የሚገርመው እንደዛ የሚያደርጉት። በነገራችን ላይ እኛ ኖርማሊ ሃይማኖት ላይ የሚያወር በጣም ጥቂት ነው። ከ101% ነው። 99%ቱ ግማሹ በስሜት ነው የሚሄደው፣ ግማሹ ሲጀናጀን ነው የሚኖረው። ያን ይሄ ዝም ብሎ ህዝብ አለ አይደለም እንደዛ ነው እንጂ አካዳሚካሊ የበሰለ በሃይማኖትም የበሰለ ሰው አይደለም። አካዳሚካሊና በሃይማኖት የበሰልክ ሰው ስትሆን በጅንጅን ጊዜ እንትን አትልም። እና የኛ ህዝብ አብዛኛው ተጀናጃኝ ነው። ምክንያቱም አንደኛ በአካዳሚካሊ የበሰሉ ትልቅ ደረጃ የደረሱ አይደሉም። ሁለተኛ በሃይማኖቱም የበሰሉ አይደሉም። ዝም ብሎ ያገኟትን ይሰራሉ፣ የለጉርስ ያገኛሉ። በቃ እንደ ጦጣ መጀናጀን ነው እንትን የሚሉት። ይህ ስራቸው እዚህ ግባ የሚል አይደለም ታውቃለህ። በተለይ ቲኔጀሮቹ የምር ታውቃለህ እንጂ ይሄ የበሰለ ማህበረሰብ ማግባት ከፈለገ ያያታል፣ ይጠይቃታል። ኖርማሊ ትንሽ በጠረጴዛ ዙሪያ ምናምን ይነጋገራሉ እንጂ የሆነ ቦታ አይቷት ደስ ብሏት በውስጥ ገብቶ በሜሴንጀር በቲክቶክ ምናምን መጀናጀን ምናምን ኧረ በጣም ይሄ የጦጣ ፒፕል አይነት አስተሳሰብ ነው። አይ እድሉ የለማ መሲ፣ እድሉ ስለሌለ ነው። በነገሮች ላይ እንደምታውቂው ያው አብዛኛው ኢትዮጵያዊ ስደት ነው የሚኖሩ። ያው ሰው የጠማው የሰው ድምጽ የጠማው ሰው የጠማው የሚያዳምጠውን የሚፈልግ ሰው የሚናፍቅ ሰው ስለሆነ ከቤተሰብ ከጓደኛ ከተፈጥሮ በጣም የተቆራረጠ ትውልድ ስለሆነ ለዛ ነው የሚያወራው። አብዛኛው የሚያወራው ለዛ ነው። በዛ መሀል የሚፈጠር ነገር ነው። ያው እንደ ሰው ተፈጥሯዊ ህግም ስለሆነ እሱን መካድ ስለማይቻል እዛ ውስጥ የሚሰምጡት የሚቀሩት የሚሸወዱት ሰዎች ስለሆኑ ነው እንጂ ጅማራቸው ምንም ሲጀምሩት እንደ ሰው ነው። ሰው ይጠማቸዋል፣ የሚያዳምጣቸው የሚያወሩት የሰው እንትን አለባቸው። ገብቶሻል? የሰው ጥማት አለባቸው። ለዛ ነው በጣም የተጎዳ ሰው ነው። ከቤተሰብ ተለይተው አመታትን የቆየ ሰው ሲሆን ማውራት ይፈልጋል። ለዛ ነው በነገር ላይ ቻት ለማድረግ ምናምን ነው እንጂ ስደት ላይ ምናምን ያለ ሰው እኮ በአካል ስታገኘው ከ5 ደቂቃ ያበለጠ እኮ እንትን አይልህም እኮ አያወራህም እኮ። ስልኩን ይዞ ቲክቶክ ይሄን ኢንተርኔት ላይ ነው የሚገባው። ዲያራ ስደት ላይ ያለ ሰው እንዳለ ብቸኝነት እንትን አይደል እንዴ? ገለልተኛ አይደል እንዴ? በእናት ለማንኛውም ያው የኔ አመለካከት ይሄ ነው። አንተ አመለካከት እንደዛ ነው። በነገር ላይ ደግሞ የቲኔጀር እንትኖቹ ብዛት ያ ሶሻል ሚዲያ ላይ ቲኔጀሮቹ ታያለ። አብዛኛው ህዝብ እንትን ነው ዓለማዊ ህይወት ላይ ነው። ዓለማዊ ህይወት ይወዳል። ብዙዎቻችን ዓለማዊ ህይወት እንወዳለን። ኦኬ ስቲል እኔም ዓለማዊ ህይወት እወዳለሁኝ። እኔ ታውቃለህ ያኔ በሆነ ችግር አማካኝነት ነው ወደ ሃይማኖት የገባሁት እንጂ ስቲል እኔ ዓለማዊ ነኝ። ኦኬ እና ዓለማዊ ህይወት ላይ በቃ የሆነ ቲኔጀሮቹ አለ አይደለ በህይወት ደስተኛ መሆን ብሎ ማለት ለነሱ ኮፕልነት ነው የሚመስላቸው ታውቃለህ። የሚገርምህ ነገር ማለት ነው ያኔ ደስተኛ ሆኖ ለመኖር
ኮፕልነት ነው በቃ ኮፕል ሆኖ ቤት ማሳመር ልብስ ማሳመር አልጋ ማሳመር እንደዛ ነው አንተ አብዛኛው የሚያስበው እኔ በጣም ነው የሚገርመኝ እና ይሄን ክሪኤቲቪቲ የለም እኛ ህዝብ ላይ ማለት ነው በቃ የሆነ በጣም አስቸጋሪ ነው ብቻ ያው ጊዜ ይፈጃል እንጂ ሰው መሰልጠኑ አይቀርም ይሄ ነው እንግዲህ አመለካከት ባቢ ይሰለጥናል ያው አይቀርም እኮ ስልጥኖች ምን ሲሆኑ ነው የሚሰለጥነው እሱ ስልጥኖች ያኒ እንትን ይላሉ ያኒ መረጋጋት ስልጥኖች ከራሳቸው ጋር የሚሆኑበት ኢቭን ማንኛውም ነገር አክሴፕት ያደርጋሉ ብቸኝነትንም ማህበራዊ ህይወትንም ማንኛውንም ነገር ራስን የማዳመጥ አንድ ሰው ሰለጠነ ሲባል ከሆነ ነገሮች ጋር ከማንኛውም ነገር ጋር ለመግባባት ብቻውን ለመቆም በማህበራዊ ጉዳይ ማህበራዊ ሲሆን በሆነ ቦታ በሃይማኖቱም በሃይማኖታዊ ሲሆን ነገሮች ሲገቡት ያኒ ብቻውንም ሆነ ማህበራዊ ህይወት ላይም ሆነ ስኬታማ ይሆናል ገባኝ ግን ገባኝ ያው ዘመኑ በእንትን ውስጥ ነው የሚኖረው እንደምታውቂው የሰለጠኑና ያልሰለጠኑ ሰዎች የሚኖሩበት ዓለም ላይ ነው አይደለም የምንኖረው እኛ አዎ እነዚህ ያልሰለጠኑ ሰዎች ሲሰለጥኑ የሰለጠኑት ምን ይሆናሉ ነበር ያልኩሽ እኔ አዎ አልኩኩ ምን ይሆናሉ የሰለጠኑ ሰዎች ምን ይሆናሉ መጨረሻ ላይ የሰለጠኑ ሰዎች እንግዲህ የሚሞተውን ያው እየሞተ እንትን ይላል በህይወት የሚቆየውም ከራሱ ጋር ተግባብቶ ይኖራል ሲሰለጥን ለምሳሌ ያልሰለጠነ ከኋላ ሰገጤ ህዝቦች አይመጡም ብለሽ እንትን ትያለሽ ምናልባት አሁን ያልሰለጠኑ ያለኮ ነው እንዴ የማይጠፋም እኮ እንዴ ማህይምነት ከሌለ እኮ ዕውቀት ዋጋ የለውም እኮ እና እንትን ይሄን እዚህ ዓለም ላይ እኮ የሆነ ተመሳሳይ ነገር እኮ የለም እኮ ያኔ ተቃራኒ ነው ተቃራኒ ነው ደግሞ ይቺ ህይወት ማለት ነው በነገር ላይ እንደው አስተግፍሩላህ እዚህ ዓለም ላይ የሰላምን ዋጋ የምታውቀው በጦርነት ነው ታውቃለህ ይቻልም ካለ ጦርነት መኖር አትችልም ጦርነት ይቀጥላል ማህይምነት ይቀጥላል አለማወቅ ይቀጥላል ምክንያቱም ነገሮች ኢቭን አሁን ፊልምና ተከታታይ ድራማ ስታይ ባላንጤያ ከሌለበት መከታተል አትችልም አይደለ ልክ እንደዛ ማለት ህይወት ማለት እንደዛ ሙሰልሰል ማለት እኮ ድራማ ተከታታይ ድራማ ናት ኦኬ ባላንጤያና እንትን ከሌለ ህይወቱ ራሱ ይኖር ካይመስልም ስለዚህ የግዴታ ህይወትን ለመረዳት የሚያቀው የማያቀው ትልቁ ትንሹ ነው ልክ የሚሞት እንዳለ የሚወለድ አለ የማያቅ እንዳለ ሁሉ የሚያቅ አለ ሴት እንዳለ ሁሉ ወንድ አለ ሰላም እንዳለ ሁሉ ጦርነት አለ ስለዚህ ዓለም እንደዚህ ሆና ነው የምትቀጥለው ነው ማለት አይ ጥሩ መልከታ ነው የመጀመሪያ ላይ የነበረ ሐሳብሽንም ተቀብየዋለሁ ጥሩ መልከታ ነው መጨረሻ ላይ ስለ ወይዘሪቷ የሆነ ነገር ብትይንስ ኧረ ምን አስባለኝ ምን ጥሩ ስራ ሰርተናልኛ ምን ሲሳደብ ይኖራል እኛም خلاص ስላሴን እንትን ብለናል ካሁን በኋላ በስላሴ የማያምን የስላሴ ዶክትሪን አማኝ ፈጥረናል ካሁን በኋላ ኢየሱስ እግዚአብሔር ነው የማይል እንትን ብለናል የሚገርም ነገር ማርያም የእግዚአብሔርነት አይደለችም የሚል ለፍ ኦርቶዶክስ አፍርተናል ኦኬ ኢየሱስ እኮ እግዚአብሔር ወልድ አይደለም የሚል ለፍ ሰው አፍርተናል እኮ የእግዚአብሔርና የኢየሱስ ልዩነት ያወቀ ነፍ አፍርተናል ኦኬ እኛ ምክንያቱም የምንናገረው የምናስተምረው ወንጌልን መሰረት አድርገን ነው ስለዚህ እኛ ባለ ውጤቶች ነን አልহামዱሊላህ እነሱ ጋር ግን ስድብ ነው ስድብ ደግሞ ታሪክም አይሰራም ወንጌልም አይደለም ወዴትም ፈቀቅ አይልም ኦኬ በዚህ ጊዜ የስላሴ ዶክትሪን አማኝ ሆነ ፕሮቴስታንትም ይሁን ካቶሊክም ይሁን ኦርቶዶክስ ወይ ኤቲስት መሆን ነው ያለበት ወይ የሌላ ሃይማኖት ተከታይ ነው መሆን ያለበት እንጂ በዛው ቤተክርስቲያን ውስጥ ሆኖ መቀጠል አይችልም ምክንያቱም እነዚህ ቤተክርስቲያናት በቄሶች በመነኩሴዎችና በነገስታት አማካኝነት ኢየሱስን ከሰውነት ወደ ፈጣሪነት ቀይረውታል ከሰውነት ወደ ፈጣሪነት ከፈጣሪ የተገኘ ፈጣሪ ነው ካሉት በኋላ ምን አድርገውታል የማይለወጥ ዶክትሪን ነው ብለውታል አስበዋል ይሄ ዶግማ ብሎ ማለት የማይለወጥ አዋጅ ማለት ነው ስለዚህ ነገስታቱ ቄሶቹንና መነኩሴዎቹ ያመጡትን ፍልስፍና አምጥቶ ምን አድርጓል በህዝብ ላይ አውጇል ያወጀውን አዋጅ ደግሞ የማይለወጥ ነው ብሏል አንደኛ ነገር ሁለተኛ ነገር የማይለወጥ አዋጅ ነው ኢየሱስ ፈጣሪ ሆነ ካሉ በኋላ ያ የመጀመሪያቱ ዓለም አቀፊቱ ቤተክርስቲያን ነበረች ካቶሊክ ነበረች እንደዛ ያደረገችው ድሮ ዓለም አቀፍ አንድ ቤተክርስቲያን ነበረች አሁን ላይ ዓለም አቀፍ ቤተክርስቲያን የለም ምክንያቱም ሁሉም ሎካል ሆኗል ድሮ ኦርቶዶክስ አልነበረም ፕሮቴስታንት አልነበረም ሌላ ኢቫንጀሊካ ምናምን አልነበረም ድሮ የነበረችው አንዲት ካቶሊክ ቤተክርስቲያን ነበረች እዛች ካቶሊክ ቤተክርስቲያን ውስጥ የነበሩ ቄሶችና መነኩሴዎች ናቸው ሲጣሉ እርስ በርስ ወደ መጽሐፍ ቅዱስ መመለስ ያቀታቸው ይዘውት ከዘር ማንዘራቸው ያመጡትን
የአረማዊነት እምነት ወደ ወንጌል በማስገባት እንግዲህ ኢየሱስን ከፈጣሪ የተገኘ ፈጣሪ ነው ብለው ለንጉሱ ሲናገረው ንጉሱም በቃ ይሄ የማይለወጥ እምነት ነው ብሎ አወጀ። ያንን አዋጅ አሁን ማንም መሻር አይችልም። አንደኛ ዓለም አቀፍ ቤተክርስቲያን የለም፣ ፈርሳለች። ሁሉም ሎካል ሆኗል። ኦርቶዶክስም እዚህ ኢትዮጵያ ነው ያለችው፣ ፕሮቴስታንትም እዛ ጀርመን ነው እንትን ያለው፣ ካቶሊክም የት እዛ አውሮፓ እንትን ብላለች። አለቀ። አንድ ላይ መሰብሰብ አይችሉም በዚህ ሰዓት። ስለዚህ ራሳቸውን አንለውጠው ያሉትን መለወጥ አይችሉም። ምክንያቱም አንለውጠውም ስላሉ ስለዚህ ሁሉ ስላሴ ሲሉ ይኖራሉ። ስላሴ የሚለው ነገር ደግሞ በሰዎች አማካኝነት የመጣ ስለሆነ እንደሆነን ያወቀ ወንጌል ላይ አለመኖሩን ያወቀ ትቷቸው ይሄዳል። ስለዚህ ቤተክርስቲያኒቱ ባዷን ትቀራለች ማለት ነው። ይሄን ይመስላል። ነገር ግን እስልምና አልহামዱሊላህ ቄስን የሆነ የሃይማኖት አባት ቁርአን ላይ እና ሐዲስ ላይ የጨመረው አንዳች ነገር የለም። ቢጨምርም የሚቀበለው የለም። ኦኬ ንጉሱ ይሄን አድርጉ ቁርአን ላይ እንዲጨምራለው ሐዲስ ላይ እንዲጨምራለው የሚል ታሪክ የለንም። እኛ ቁርአንና ሐዲስን አባቶቻችን በስነ ስርዓቱ አስተላልፈውልናል። ያንን ይዘናል። የምንከተለው ቁርአንና ሐዲስ ነው። አልহামዱሊላህ ይሄን ይመስላል። እና ምንም አንልም። ተስፋ አስቆርጠናል። በቃ አጨለለናቸዋል። ቢሳደቡ ነው ሌላ ምን እንትን አለው። እኛ ደግሞ ወንጌልን በደንብ አድርገን እንሰብካለን ገና። ይሄን ነው የምለው። አመሰግናለሁ። እኔ በጣም የሚገርመኝ ነገር ምንድነው አሁን ስለ ወይዘሪቷ ስለ ውፍዬ ገላን ስጠይቃት መሲ ሂዳ ስለ ምንድነው እኔ ይመቸኛል። በነገራችን ላይ አሁን እኔ እንኳን ችግር የለብኝም ስለ ሰው ማውራት ሰው እንትን ማድረግ ምናምን ማወራትም አለበት ብዬ ማመናለሁ ራሱና እንደዚህ አይነት ሰው መሆን በጣም ከባድ ነው። ይሄ ምንድነው የሐሳብ ሰው መሆን ብልጥ ሰው መሆን ግለሰቦች ላይ እንትን አለማድረግ ነው። እና ስለ ውፍዬ ገላ ተጠይቃት ስለ ስላሴ ነው የምታወራው፣ ስለ ክርስቶስ ነው የምታወራው፣ ስለ አብ ስለ ኢየሱስ ክርስቶስ ስለ መንፈስ ቅዱስ ነው የምታወራው። ይሄ በነገራችን ላይ ከባድ ነገር ነው። በየቀኑ አባባል አለ አይደል? ስለ ሰዎችን የሚያወራ ምንድነው የሆነ እንትን የሚባል ነገር አለና ሐሳብ ስለሌለው ነው በሚለው እንትን አድርጌዋለሁና ግን እኔ የገረመኝ ምንድነው መሲ እኛ አንተዋወቅም። እኛ ምንም ያደረግነው ነገር የለም። እኛም ስማችንንም እንዲያነሳው አንፈልግም። ለኛ ምንም ነገር አይደለም። ግን እኛ እናንተ ጋር ያይዞ በየቀኑ ስማችን ካልተነሳ ለምን እንደሆነ አላውቅም። ምን እንደው የተረዳሽው ነገር አለ? እኛ ግብረ ሰዶማውያን ብሎ ወሃብያዎችን ካላለ አይሆንለትም። አይጽፍም፣ ይጽፋል። በቃ በየቀኑ እንትን ይላል። ገብቶሻል? ለምንድን ነው እንደው ለምን ይመስልሻል? እኔ አይገባኝም አንዳንዴ ለምን እንደዛ እንደሚል ማለት ትክክል ነው ካላልክ ከሱ ጎን ካልቆምክ የሱ ግሩፕ ካልሆንክ የግዴታ አንተን ስም ማጥፋት መሳደብ ነው እንትን የሚለው። ኦኬ እናም ያው ብዙ እያየሁ ነው እኔም አያለሁኝ። ኦኬ እናንተ ህሊናችሁ የሚያሳርፈውን ስራ ስሩ። ማንም ሰው ማን ይበላችሁ አከሌ ምን አለኝ አትበሉ። ምን አለ መሰላችሁ እኔ አሁን ሶሻል ሚዲያ ላይ የመጣሁት ሃይማኖት ነገር ብቻ አላወራ ነው። ሃይማኖት ነገር ብቻ አላወራ ስል የተጻፈን ብቻ ለማውራት ነው። እና ሰዎች በደንብ ግልጽ እንዲሆንላቸው የምፈልገውን ነገር ነው እንጂ የማወራው ስለ ግለሰብ የማወራ ከሆነ ስለ ብሔሩም ስለምኑ የማወራ ከሆነ ድብልቅልቅ ይላል። በቃ ነጥሮ እንዲወጣ ኦኬ ይሁን መረጃ ላይ እንድታገኙ ታሪክ ላይ እንድታገኙ የምፈልገውን ነገር ነው የማወራው። እና እንደዚህ ስም የሚያጥፈው የሚሳደበው ምንድነው የግዴታ እሱን ካልደገፍከኝ ነው። እሱን ደግሞ ማንም ሰው አይደግፈው። ምክንያቱም ስሜታዊ ያልሆኑ ኦርቶዶክሶች ካልሆኑ በቃ ለእምነታችን ስለ ነው የሚሳደብልን ብለው ካልደግፉት በስተቀር ማንም ጤነኛ አእምሮ ያለው ሰው ከእንደዚህ አይነት አመለካከት ካለው ሰው ጎን አይቆምም። እናንተ ለህሊናችሁ ከተመቻችሁ እኔ በነገራችን ላይ ከየትኛውም ሃይማኖት ተከታይም ሆነ ሃይማኖት ከሌለው ሰው ጋር ተግባብቼ መኖር ደስ ይለኛል። እኔ እውነቱ መናገር የሆነ ስማርት የሆነ አስተሳሰብ ያለው ሰው ነው የምወደው። ታውቃለህ አንተ ህሊናህን እረፍት የሚሰጠው ነገር ከሰራህ ማንም